ሰላም እንዴት ናችሁ? የቤት ዩቲዩብ ተከታዮች እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። እንኳን ለሆሳዕና በዓል በሰላም አደረሳችሁ አደረሰን። ለብርሃነ ትንሣኤው ደግሞ በሰላም ያድርሰን። አሜን። እንዴት ናችሁ? ደህና ናችሁ ወይ? እንዴት ነው በዓል? እንዴት እያለፈ ነው? እኔ ጋር እግዚአብሔር ይመስገን። እንግዲህ ብዙዎቻችሁ በጣም የሚያጽናና ወይም ደግሞ ጥሩ ለኔ ምኞት ተመኝታችሁልኛል። በጣም አመሰግናለሁ። ተጨንቃችሁ ለደወላችሁልኝ ደግሞ ከልቤ ምስጋናዬ ይድረሳችሁ። ብዙዎቻችን መናገር እየፈለግን የምንናገርበት እያጣን፣ መተንፈስ እየፈለግን መተንፈሻ አጣን፣ በውስጣችን አምቀን ይዘን ብዙ የምንጎዳ ሰዎች አለንና ከዛ ማገገም ግዴታ ነው። ለምን ብዙ ሀሳብ ባበዛን፣ ብዙ ጭንቀት ባበዛን፣ ብዙ መከራ ባሳለፍን ቁጥር የኛ አንድ ነገራችን እየወረደ አንድ ነገራችን እየቀነሰ ከጤናም ብትሉት ከኑሮ በተለይ ጤና ገንዘብ ምናምን ተሰርቶ የሚመጣ ነው። ግን ደግሞ ጤናችን አንዴ ካጣን መመለሻው በጣም ከባድ ነው። ገንዘብ ደግሞ ጤናን አይገዛም። ለጊዜው መድኃኒቱን ምን ሊገዛልን ይችላል፣ ግን ጤናን ገንዘብ አይመልሰውም። ስለዚህ ገንዘብ ስንል ጤናን እናጣለን፣ ጤናን ደግሞ ስንጥር ገንዘብን እናጣለን እና የአንድ ሳንቲም ገጽታ መሆኑን ተረድተን ከጭንቀታችን ማገገም አለብን እና እኔም ደግሞ ሁሉን ነገር ትቼው ሁሉን ነገር አልፌው እንደዚህ ወደ ጎን እያልኩኝ እያለፍኩት ነው እና በህይወታችሁ ለሰው ብላችሁ ወይ ለጓደኛ ልትሉ ትችላላችሁ፣ ለባላችሁ ሊሆን ይችላል፣ ለቤተሰቦቻችሁ ሊሆን ይችላል፣ ለሌላም በቃ በሆነ አጋጣሚ ህይወታችሁን ትሰጡትና በቃ በብዙ ፈተና በብዙ ችግር ለዛ ሰው ብላችሁ ታልፋላችሁ። ከዛ በኋላ ያ ሰው ለኔ ብለሽ ነው እንዲያደረግሽው ወይም ደግሞ ለኔ ብለህ ነው እንዲያደረግከው ብሎ መልስ ቢሰጣችሁ ምንድን ነው የምትሉት እናንተ? ማለት ለዛ ሰው ብላችሁ ነው እንግዲህ ህይወታችሁንም ማሳልፋችሁ የሰጣችሁ የሆነ ነገር ያደረጋችሁ። ምሳሌ ከሌላ ቦታ ወደ ሌላ ቦታ ስትሄዱ ጓደኛ ብላችሁ ልትሄዱ ትችላላችሁ እና ችግር ሲገጥማችሁ ለምን መጣህ ቢላችሁ ምንድን ነው የምትሉ? ያንን ሰው ፈልጋችሁ ሄዳችሁ አስቡት እንግዲህ ያንን ሰው ፈልጋችሁ ሄዳችሁ የሆነ ችግር ቢደርስባችሁ ለምን መጣህ፣ በዚህ ሰዓት ለምን መጣሽ? ፍቅራችሁን ሳይረዳችሁ ማለት ነው፣ መውደዳችሁን ሳይረዳችሁ ለምን መጣህ፣ አንተን ብዬ መጥቼ እንደዚህ ሆንኩኝ፣ ወይም ደግሞ አንቺን ብዬ ነው የመጣሁት፣ ጓደኝነት ፈልጌ ነው የመጣሁት፣ ወይም ፍቅርሽን ፈልጌ ነው የመጣሁት፣ ወይ ፍቅርህን ፈልጌ ነው የመጣሁት ብላችሁ ልትመልሱ ትችላላችሁ። ግን ለምን መጣችሁ እና አይደርስም ወይም እንደዛ ቢላችሁ ያ ሰው ምንድን ነው መልሳችሁ? በጣም ይከፋል አይደል? በጣም ውስጣችሁ ይጨነቃል አይደል? እኔ የገጠመኝን ታሪክ ልንገራችሁ። የሆነች ጓደኛዬ ከሌላ ቦታ ከውጭ ነው የምትኖረው እና ለሱ ስትል ታውቁታላችሁ፣ በተለይ ህጋዊ ያልሆናችሁ ሰዎች እና ሌላ ሀገር ያላችሁ ህጋዊ ሳትሆኑ የምትኖሩ፣ በህጋዊ መንገድ ሲሆን ኦኬ ትኬት ቆርጣችሁ በፈለጋችሁ ሰዓታችሁን አሬንጅ አድርጋችሁ በዚህ ቀን ሄጄ በዚህ ቀን እመለሳለሁ ብላችሁ አስተካክላችሁ ምናምን ነው የምትመለሱት አይደል? ግን ያቺ ልጅ ህጋዊ ያልነበረችም እጇን ሰጣ ለፖሊስ ምናምን መጣች ወደ ሀገሯ። ማንም ብላ ልጁን ብላ ከመጣች በኋላ እንግዲህ ፍቅር እስከሚያልቅ ወይም ገንዘብ ፍቅር አያልቅም በነገራችን ላይ ግን ገንዘብ እስከሚያልቅ ከዛ በላይ ደግሞ መግባባት መጠን እስከሚያልፍ ማለት ነው። በነገራችን ላይ የምናውቀው ወይም የምንቀርበው ወይም የምንወደው ሰው ነው በደል የሚያደርስብንና ይቺ ልጅ መጣ ከሱ ጋር 1 ወር ተቀመጠች። በቃ 1 ወር ከሳምንት 2 ወር ሆነ። ከዛ ገንዘቧ እሷ ብቻ ነው ከሷ ብቻ ነው ያለው። የሷ ገንዘብ ይበዘበዛል እና አለቀ። ከዛ በኋላ ወደ ትዳር እንግባ፣ በቃ አሁን ላይ ሁለታችን ቤት ተከራይተን በአንድ ላይ መኖር አለብን፣ የሆነ ነገር ማድረግ አለብን ትለዋለች ልጅቷና
በዚህ እንዴት ብለን ነው ቤት የምንይዘው? አሁን ወይ አንቺ ጠቀም ያለ ገንዘብ የለሽ፣ እኔ ስራ የለኝ፣ እንዴት ነው አንተን ብዬ መጥቼ እንዴት እንደዚህ ታደርገኛለህ? ማን ብሎሻል? በዚህ ሰዓት የእናንተ መልስ ምን ይሆን? አስቡት እንግዲህ። ማን ብሎሻል? የመጣች እኮ እሱም ብላ ነው፣ ደግሞ ያውቃል። ይሄ መልስ ሲመለስላችሁ ምን ያክል ህመም አለው? እውነት የእናንተ የምትሉት ሰው እንግዲህ መስዋዕትነት የምትከፍሉለት የእናንተ የምትሉት ሰው ነው። እና እኔም ብለሽ ነው እንዲያደረግሽው ማን እንግዲህ ህይወቷን እኮ ሰጣ ነው አይደል? በእስር ቤት ገብታ ከዛ በኋላ ወደ ሀገር መታ ቤተሰቦቿን ትታ ገንዘቧን ትታ ለሱ ፍቅር ይሻላል ብላ ወደሱ በፍቅር ከሱ ጋር 1 ወር 2 ወር 3 ወር ያሳለፈችው። ይሄ ሰው ደግሞ ምን ፈልጎ ነው? ገንዘቧን ፈልጎ ነው። በቃ አያት የሰራችውም ጠቀም ያለ አይደለም። ከሱ ጋር 2 ወር 3 ወር አልጋ ቤት ጨራረሱት ብሩን። አስቡት እንግዲህ። እና ብዙ ውለታ የዋላችሁለት ሰው፣ ብዙ ነገር ህይወታችሁን አሳልፋችሁ የሰጣችሁ ሰው፣ ብዙ ነገር የሆናችሁለት ሰው ለኔ ብለሽ ነው እንዴ የሚል መልስ ከሰጣችሁ ህመሙ ከባድ ነው። ህመሙ ከባድ ነው እግዚአብሔርን። እና ሁላችንም ስንሄድ ሁላችንም ስንራመድ እያስተዋል፣ ሁለተኛ ደግሞ ሌላ በደስታ ሀዘን እንዳለ በሀዘን ደስታ እንዳለ ጨልሞ እንደማይቀር እንደሚነጋ ማሰብ። ብዙ ጊዜ ደግሞ ሴቶች ተስፋ ቆራጮች ነን ማለት ከኔ ስላየሁት ተስፋ እንቆርጣለን። ግን ደግሞ የሚያጠነክረን አንድ አምላክ አለ፣ ጠንካራ እንድንሆን የሚገፋፋን ብዙ ነገር እንድናደርግ ከጎናችን። ሰው አይደለም፣ ሰው አያስፈልግም። እውነት ነው የምላችሁ። ሰው በደካማ ጎናችሁ ይገባል አይደል? ደካማ ጎናችሁን ያውቃል አይደል? ያችን ደካማ ጎናችሁ ሁሌ መውጋት ነው የሚፈልገው፣ በደካማ ጎናችሁ ማለት ነው። በቃ ደካማ ጎናችሁንም ምናችሁንም ለማን ማሳወቅ ነው? ለፈጣሪ። ያውቀዋል እኮ ግን ደግሞ መናገር አይደል? ለፈጣሪ። ለሰው ስናዋየው ይቀለናል፣ ለፈጣሪ ስናዋየው ደግሞ ከሸክማችን ያቀለልናል። ስለዚህ ለሰው አዋይተነው ቀለለን ከምንል ለፈጣሪ ነግረነው ሁሉን ነገር ቢያነሳልንና ነፃ ቢያወጣን የተሻለ ነው። ሰው ከሆነ ልክ እንዳልኳችሁ በቃ ለኔ ብለሽ ነው ወይ ያደረግሽው ይሄን ነገር? ጥያቄ። እሱም ብላ ተንከራታ የሰራችበትን ከሰው ሀገር ይዛ መታ ለሱ ሰጣ፣ ህይወቷን አሳልፋ ሰጣ። ነገ የልጆች አባት ነው ወይም ነገ ትዳሬ፣ ህይወቴ፣ ባሌ፣ ንጉሴ ብላ ቃሏን ሰጣ ልትኖር ያሰበችን ሴት ሲቸግረው ለኔ ብለሽ ነው እንዴ? ወይም ደግሞ እንግዲህ ሌላ ሰው እኮ ይኖረዋል። ይሄ ሰው ለኔ ነው እንዴ ያደረግሽው? እኔም ብለሽ ነው እንዴ የመጣሽው? ከባድ መልስ ነው። እና በነገራችን ላይ ስንራመድ እያስተዋልን ስንሄድ እያስተዋልን የምንሄድበትን መንገድ ማወቅ ይጠቅመናል። አንዳንዴ ምን አለ መሰላችሁ፣ ከዚህ ስንወጣ ብዙ አላየንም፣ ብዙ ፈተና አልተፈተንም። ከቤተሰብ ወጣን፣ ከዛ ከቤተሰብ ወጥተን ትምህርት ቤት ገባን። ከትምህርት ቤት ቤታችን ነው፣ ከቤተሰብ ጋር ነን። አሁንም ወደ ትምህርት ቤት ነው። ከዛስ ተነስተን ወደ አረብ ሀገራት ወደ ተለያዩ ሀገር እንሄዳለን እና ሰው ይናፍቀናል። ሰው በናፈቀን ሰዓት ወይም ደግሞ ሰው ባገኘን ሰዓት የኔ ነው ወይም የኔ ይሆናል ብለን ብዙዎቻችን በሶሻል ሚዲያ እንግዲህ ብዙ ሰው ብዙሃኑ አሁን ላይ ከመቶ ግማሽ 50% ብዬ ብናገር ማጋነን አይሆንብኝም። እና ሶሻል ሚዲያ ላይ ብዙዎቹ እየተዋወቁ እየተጋቡ ብዙዎቹ እየተዋወቁ ሲረዳዱ ስትረዳት ቆይና ስትመጣ እየተከዳች ብዙ አይተናል። አብደው ጓደኞቻችን አይተናል። እና ለምንድን ነው ብዬ እኔ በጣም አስባለሁ። እና ሰው ሲናፍቅ ነው ሰው የምንቀርበው፣ እንደኔ ሀሳቤ ማለት ነው። ግን ደግሞ የቀረብነው ሰው ሸንበቆ ይሆንብናል። ገባችሁ አይደል? በቃ እውነተኛ ሰው ላይ አይደለም የቀረብነው። እና ለዛ ነው ልባችን የሚሰበረው። ለዛ ነው ብዙ እህቶቻችን ልባቸው ተሰብሮ ልባቸው ደምቶ ድጋሚ ወንዳ ላይም ወይም ድጋሚ ሴታ ላይም ምናምን የሚሉ ግን
በነገራችን ላይ እንደዛ ማለት የለብንም። ይሄ እኮ ተስፋ መቁረጥ ነው። ያ ሰው ራሱን ችሎ ነው። እኔና የኔ እህት ወይም የኔ ወንድም አንድ አይነት አይደለም። የተለያየን ሰዎች ነን። ስለዚህ የተለያየን ሰዎች እስከሆነ ድረስ አይ ድጋሚ ወንድ አላይም ብሎ ወይም ደግሞ ድጋሚ ሴት አላይም ብሎ መማል ጥሩ አይደለም እና እኛ ከቤተሰብ ወጥተን ወደ ሰው ሀገር ስንሄድ ከዛ ደግሞ ወደዚህ መጠን ተመልሰን ወደ ሀገር ውስጥ ገብተን ብዙ የምንቀርባቸው ሰዎች በቃ በጣም በምላስ ትተውን ሄደዋል። በቃ እኛ ድሮ ከዚህ ስንነሳ ከነበርንበት ነን፣ እግዚአብሔርን ከነበርንበት ቦታ ላይ ነው። እነሱ ግን በጣም ርቀው ሄደዋል። በቃ ርቀው እኛ በቴክኖሎጂ በምናምን የሆነ እንደዛ ልናውቅ እንችላለን። እነሱ ደግሞ በብዙ ነገር በቃ ሴት በማገለባበጥ በምን ሙዳቸው በሚገቡት ያውቁታል። በቃ ሁሉን ነገር ያውቁታል፣ በምን እንደሚያሳምኑ በምን እንደሆነ። እኛ ቀረብ ካሉን ብዙዎቹ እህቶች የሚሸወዱት በቃ በመልክ እንኳን ስናያቸው የዋህ የሚመስሉ የዋህ ናቸው ምናምን ብለን ቀርበን እንበላለን። ስለዚህ ይሄን ነገር እያስተዋላችሁ ተራመዱ። የሆነኛል የምትሉት ሰው ፊት ባሌ ነው ብለን የምናስበውን ሰው አስተውለን እንቅረብ። ሌላው ደግሞ እግዚአብሔር ይጨመርበት፣ ለብርሃነ ትንሣኤው በሰላም አድርሶን ደግሞ ለመገናኘት ያብቃን። በያላችሁበት ሰላማችሁ ይብዛ። ወዳችኋለሁ። ባይ ባይ።